ሳይሰማ መስከረም አይጠባ። አስቸኳይ ዜና። አሁን ትኩረታችን ወደ ሦስት ዋና ዋና አሳሳቢ ውጥረቶች እንሄዳለን። በአማራ ክልል ግንባሮች ወታደራዊ ግጭቶች ተጠናክረው ቀጥለዋል። ፋኖ በጋሸና ስትራቴጂያዊ ምሽጎችንና በአኖራ ጋሮ ፈረንጅ ውሃ በተከሰቱት ውጊያዎች ሪፖርቶችን እናደርጋለን። በፖለቲካ ግንባር ደግሞ የአቶ ተመስገን ጥሩነህ ንግግር ያስከተለውን ውዝግብ ከፍተኛ ማዕበል ፈጽሟል። በተጨማሪም ኤርትራ እና ህወሓት ኢትዮጵያን በጋራ ልትወጋ ነው የሚል የፌዴራል መንግስት ክስ ለተባበሩት መንግስት ድርጅት ተመድ የተሰጠውን ምላሽ ይፋ ሆኗል። እነዚህ አሳሳቢ ክስተቶችንና ዲፕሎማዊ ውጥረቶችን በዝርዝር እንመለከታለን። አብራችሁን ቆዩ። በቅርቡ በአማራ ክልል ከፍተኛ አመራር የሆኑት አቶ ተመስገን ጥሩነህ የተናገሩት ንግግር ተከትሎ በፋኖ በኩል የቀረበውን ጠንከር ያለ ምላሽና የፖለቲካ ውሳኔ እናቀርባለን። ይህ ዘገባ በአርበኛ ግሩም ምሳሌ ነው የተባለ አካል ቀርበዋል። ፋኖ ኃይሎች የአቶ ተመስገን ጥሩነህ ንግግር የአማራ ህዝብ ተላላኪ ባንዳ ብሎ ጠርቷል በሚል ጠንካራ ምላሽ ሰጥቷል። ጸሐፊው ይህንን ንግግር የአመራሩን የራሱን ታሪካዊ ባህል ነው በማለት ክስ አቅርቧል። በክሱም አመራሩ ለህዝብ ጠላት የሚላላክና የህዝብን እሴት የካደ በማለት ወንጅሎታል። ጸሐፊው የአቶ ተመስገን ጥሩነህ የሥራ ሂደት በመጥቀስ ስልጣን ላይ መድረስ የሚቻል በአንዳነት መስፈርትም እና የሥራ ልምድ ከሆነ ነው የሚል ከባድ ክስ ሰንዝሯል። ጸሐፊው የብልጽግና አመራር የአማራ ህዝብ ለገደሉት ኃይሎች ክብር ይገባዋል በማለት አባ በመሸለም ጠላትን ያሞግሳሉ ሲል ክስ አቅርቧል። ይህ ድርጊት የፖለቲካ ትርፍ ለማግኘት ሲባል የሚደረግ ታሪካዊ ስህተት ነው ብሏል። ጸሐፊው አቶ ተመስገን ጥሩነህን ከዚህ በፊት በክልሉ ምክንያት ቤት ስብሰባ ወቅት እንኳን ደስ አላችሁ አርበኛ ዘመነ ካሴ ገድለነዋል የሚል ሐሰተኛ ዜና አውርተው ነበር በማለት ክስ አቅርበዋል። ጸሐፊው የአማራን ትውልድ በትዕግስት እየጠበቀ መሆኑን ገልጿል። አመራሩም ያለ መርሃ ግብር ህዝቡን ማቻኮል እንደሌለበት ጠንከር ያለ ማስጠንቀቂያ አስተላልፏል። በመጨረሻም የነገ ታሪክ በእኛ እጅ ይጻፋል በማለት አቋሙን ደምድሟል። ይሄ የማይቀር የሚደረግ ነገር ነው፣ የጊዜ ጉዳይ ነው። አሁን በፋኖ ምዕራብ አማራ ቀጠና ሚኒሊክ ዕዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታሁን በኩል በብዙ የአማራ ክልል ግንባር ላይ በተደረጉ ወታደራዊ እንቅስቃሴ ላይ የቀረበውን ሪፖርት እናቀርባለን። ፋኖ በመግለጫው በመንግስት ኃይል የተሰነዘረውን ከፍተኛ ኃይል ያካተተ ጥቃት በመከላከል እና በመልሶ ማጥቃት ወደ መጣበት መመለስ መቻሉን አስታውቋል። ዘገባው ጋሸና ከተማን ስትራቴጂያዊ ወታደራዊ ቦታ በመሆን ገልጿል። ፋኖ በጋሸና ከሚገኙ 3 ምሽጎች ሁለቱን መስበር መቻሉን ከተማዋንም በከፊል መቆጣጠሩን አስታውቋል። በቀጣይ ከተማዋን ሙሉ በሙሉ ቁጥጥር ስር ለማዋል ወታደራዊ የበላይነት እንዳለው ገልጿል። በውጊያው የከተማዋ የጸጥታ ኃይል አባላት መሳሪያቸውን ጥለው ሲሸሹ የታየበት ሁኔታ እንደነበርም ተገልጿል። ፋኖ በመንግስት ኃይል የተሰበሰበውን ተደጋጋሚ የድሮን ጥቃት ፋኖ ላይ ጉዳት ባለማድረሱ ንጹሐን ዜጎች እየጎዱ እንደሆነ ዘግቧል። ሪፖርቱ ሚኒሻ፣ ፖሊስ እና ሌሎች የጸጥታ አባላት ውጊያውን አበላሽቶታል በሚል እርስ በእርስ በመጠራጠርና በመገዳደል ላይ ናቸው የሚል ያልተረጋገጠ ከባድ ክስ ቀርቧል። ፋኖ አዲስ ዓለማየሁ ከተማን ለመውረርና በብረት ለበስ በዙር 23 እና በከባድ መሳሪያዎች ታጅቦ የመጣ የመንግስት ኃይል በመከላከል እና በመልሶ ማጥቃት ተመትቶ እንዲመለስ ማድረጉን አስታውቋል። የአርበኛ አደም አሊ የተሰየመው ዘመቻ በሰሜን በደቡብ እና በምዕራብ ወሎ ቀጠናዎች መቀጠሉን ዘግቧል። በተለያዩ ሙጃ የሚባለውን የዘመቻ ማዘዣ ቦታ መቆጣጠር መቻሉንና
ይህም የመንግስት ኃይል እንዲፍረከረክ አድርጎታል ብሏል። ፋኖ ከወልዲያ እስከ ሐይቅ ጃሪ እና ከወልዲያ ወደ ባህር ዳር መስመር እስከ ጋሸና ያለውን ዋና መስመሮች በቁጥጥር ስር መሆናቸውን አስታውቋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በኩል በደጀን ወረዳ ጉብያ ከተማ ስለተከሰተው ግጭት የቀረበውን ሪፖርት እናቀርባለን። ሪፖርቱ የተዘጋጀው በ8ኛ በላይ ዘለቀ ክፍለ ጦር። ሪፖርቱ እንደሚያመለክተው ግጭቱ የተከሰተው መስከረም 28 ቀን ከቀኑ 10 ሰዓት ላይ በደጀን ወረዳ ጉብያ ከተማ ውስጥ ነው። ውጊያው እስከ ምሽት 1 ሰዓት ተኩል ድረስ የዘለቀ ሲሆን ፋኖ በውጊያው ከተማ የነበረውን የመንግስት ኃይል በመግባት ጥቃት አድርሷል። ፋኖ በዚህ ውጊያ በመንግስት ኃይሎች ላይ ከፍተኛ የሞትና የቁስል ጉዳት መድረሱን ዘግቧል። ውጊያው ካለቀ በኋላ ቢሆንም የመንግስት ኃይል በአካባቢው ዙር 23 እና ፔምፔ የተባለ የቡድን መሳሪያዎችን ሲተኩስ ማደሩን ሪፖርቱ አክሎ ገልጿል። በአማራ ፋኖ ብሔራዊ ኃይል አፋባሃ ሰሜን አማራ ቀጠና በላይ እዝ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር በኩል በሁለት የውጊያ ቀጠናዎች ስለተከሰቱት ወታደራዊ ግጭቶች የቀረበውን ሪፖርት እናቀርባለን። ሪፖርቱ እንደሚያመለክተው መስከረም 28 ቀን ከባህር ዳር ወደ ጎንደር በመጓዝ ላይ በነበረ የመንግስት ኃይል ላይ አሮኔ ጋሮ በተባለ ቦታ ጥቃት ተፈጽሞበታል። ጥቃቱም የተሰነዘረበት በጥቃቱ አንበሳ ክፍለ ጦርና በፋኖ ውቤ ክፍለ ጦር አሃዶች በጥምረት ቦታ በመያዝ ነው። ፋኖ በውጊያው የመንግስት ኃይሎች አባል ላይ የሞትና የቁስል ጉዳት መድረሱን ዘግቧል። እንዲሁም አንድ ወታደራዊ ኦራል መኪና ከጥቅም ውጭ መሆኑን አስታውቋል። ከአርኖ ጋርኖ ጥቃት የተፈጸመበት የመንግስት ኃይል ማክሰኝት በቅርብ ርቀት ከምትገኘው ፈረንጅ ውሃ ከተማ እንደነበረም በጥቃቱ አንበሳ ክፍለ ጦር ስር ብርጌድ አማካኝነት በድጋሚ በደረሰበት ጥቃት እንደተመታ ተዘግቧል። ሪፖርቱ የጥቃቱ ሰለባ የሆነው ቀሪው ኃይል ጉዳት የደረሰባቸው አባላት ይዞ ሸሽቷል። ምሽት 3 ሰዓት ላይ ማክሰኝት ከተማ በሚገኝ ምሽግ ውስጥ እንደተቀመጠም ገልጿል። ፋኖ በሁሉም ውጊያዎች ምክንያት በአጠቃላይ 15 የመንግስት ኃይል አባላት እንደሞቱ እና 23 አባላት እንደቆሰሉ አስታውቋል። ቁስለኞችም በማክሰኝትና በጎንደር ከተሞች ወደሚገኙ ሕክምና መስጫ ቦታዎች መግባታቸው ተረጋግጧል ሲል ሪፖርቱ ገልጿል። በምርጫ ቦርድ እውቅና የተሰረዘው የህዝባዊነት ድርጅት የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ ላይ ሰጠው ምላሽ እናቀርባለን። የፌዴራል መንግስቱ ኤርትራ እና ህወሓት በጋራ ኢትዮጵያን ለመውጋት እየተዘጋጁ ነው የሚል ክስ ማቅረቡንም ተከትሎ ነው ህወሓት ለተባበሩት መንግስት ድርጅትና ለሌሎች ተቋማት ምላሽ የጻፈው። ህወሓት በምላሹ ደብዳቤው የኢትዮጵያ ፌዴራል መንግስት በሚከተሉት ነጥቦች ከሷል። ፌዴራሉ መንግስቱን የፕሪቶሪያን የሰላም ስምምነት ጥሷል ሲል ህወሓት ክስ አቅርቧል። የተፈናቀሉ ወገኖችን መመለስ አልተቻለምና የትግራይ ሉዓላዊ መሬቶች በመከላከያ ሰራዊት ድጋፍ እና በሌሎች ታጣቂዎች ተወርዋሪ ሲል ህወሓት ገልጿል። ፌዴራል መንግስቱም በወልቃይት በአፋርና በራያ አካባቢ ታጣቂዎችን እየደገፈና እያደራጀ መሆኑ ተጠቁሟል። አንዳንድ ተጠቋሚ ወልቃይትን በአማራ ክልል ስር አድርገዋል መግለጫው እየሰጡ ነው በማለት ስጋቱን ገልጿል። ህወሓት ከኤርትራ ጋር ሆና ኢትዮጵያን ሊዋጋ እየተዘጋጀ ነው የሚለውን የፌዴራል መንግስቱን ውንጀላ ከእውነት የራቀ ነው በማለት ሙሉ ለሙሉ ውድቅ አድርጎታል። ህወሓት ከኤርትራ ጋር የተጀመረውን የህዝብ ለህዝብ ግንኙነት ለቀጠናው ሰላም አውታዊ ሚና ያለው በመሆኑ መደገፍ እንዳለበት ገልጿል። ይሁን እንጂ ፌዴራል መንግስቱ ከኤርትራ ጋር ባለው ውጥረት ምክንያት ይህንን የህወሓትና የኤርትራ ድምፅ ግንኙነት በጽኑ እየተቃወመ ይገኛል ብሏል። ህወሓት ብሔራዊ ምርጫ ቦርድ ላይ የህወሓት
እውቅና እንደሚመለስ የጠየቀ ሲሆን አሁንም እየታዩ ያሉ የጦር እንቅስቃሴዎች በውይይቱ እንዲፈቱ ጠንካራ አቋም እንዳለውም በመግለጫው ደብዳቤውን አጠናክሯል። የኤርትራ መንግስት የኢትዮጵያ ውጭ ጉዳይ ሚኒስተር ኤርትራንና ህወሓት በጋራ በመሆን የኢትዮጵያን ለመውጋት እየተዘጋጀ ነው ሲል ለተተነተኑት መንግስታዊ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባቀረቡት ክስ ላይ የተመሰረተ ምላሽ አቅርበዋል። የኤርትራ ማስታወቂያ ሚኒስትር የሆኑት አቶ የማነህ ገብረ መስቀል የኢትዮጵያ ያቀረበችውን ክስ ወታደራዊ ጸብ አጫጫሪነት ሲል ውድቅ አድርጎታል። አቶ የማነህ እንዳሉት ኢትዮጵያ ይህንን የምታደርገው የቀድሞውን ግዛት ላለመመለስ ያለውን ከፍተኛ የፕሮፓጋንዳ ዘመቻ አካል ነው ሲል በፈረንሳይ ዜና አገልግሎት ኤኤፍፒ ገልጿል። የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ እንደፈረሙበት በተገለጸው የኢትዮጵያ ደብዳቤ አስመራ እና ጽንፈኛ ካለው የህወሓት አጀንዳ ጋር በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው ሲል ከሷል። ደብዳቤው በተጨማሪም የመንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱም አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ እንዲሁም ይመራሉ ሲል ወቅሷል። አቶ የማነህ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የባህር በር ፍላጎታቸውን ደጋግመው መግለጻቸው ተከትሎ የኢትዮጵያ የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘ የኤርትራን የነጻነት ሉዓላዊነት ለመጋፋት በማሴር ክስ ማቅረቡን ተዘግቧል። ይህ ሰሚት ቲዩብ ነው። ላይክ፣ ሸር፣ ሰብስክራይብ በማድረግ የበኩላችሁን ድጋፍ ተወጡ። ኮሜንት አድርጉልን፣ ሐሳብ አስተያየታችሁን ስጡን። ከስር ከመሰረቱ ከማንነቱ ዋናና እውነተኛ ምንጮች ዜናዎችን እናቀርብላችኋለን። በድጋሚ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት በማድረግ ግዴታችሁን ተወጡ እንላለን።